የቤት መሆን ቤት መዋል ቀላል የሚመስላቸው ሰዎች አሉ። በነገራችን ላይ በጣም ሲበዛ አክብሯቸው። ቤት መዋል ልጆችን መንከባከብ፣ ራስን መንከባከብ፣ ባልን መጠበቅ፣ ቤትን ማጽዳት፣ ቀኑን ሙሉ ክረምት ከበቃ ቀን ከሌሊት 1 ዓመት 2 ዓመት 3 ዓመት 5 ዓመት ቤት መዋል ቀላል ነገር በጣም ትልቅነት ነው። ትዕግስት ይጠይቃል፣ ማስተዋል ይጠይቃል፣ ቻይነት ይጠይቃል፣ ራስን መግዛት ይጠይቃል፣ ታማኝነት ይጠይቃል። ይሄን ስላችሁ ግን ቤት የዋለ ሁሉ ታማኝ ነው ማለት አይደለም። ነገር ግን ቤት የምትውል ሴት ሲበዛ መደነቅ አለባት። ቤት መዋል አንዳንድ ወንዶች እንደ ተራ ነገር እንደ ዝም ብሎ ነገር ይቆጥሩታል። ኖ ቤት መዋል ቤት መቤትነት ቀላል እንዳይመስላችሁ። ቀኑ ሙሉ የውጭውን ሳታይ፣ ዘፈኑን፣ መዝሙሩን፣ መስጊዱን፣ ቸርቹን፣ ቤተክርስቲያኑን ምኑን ሳታይ፣ መኪና ሳታይ፣ መጠጥ ቦታ፣ ካፌ፣ ሬስቶራንት የትን ቦታ ሳትሄድ ቀኑን ከጠዋት እስከ ማታ ለረጅም ዓመታት እኔ እንደዚህ አይነት ሚስት ካላችሁ እውነቴን ነው የምላችሁ እግዚአብሔር ከዚህ በላይ ይባርካት። ወጥታ ደግሞ ለልጆቿ ስትል የምትሰራም ሴትም እግዚአብሔር ይባርካት። ግዴታውን ነበር መስራት። ዛሬ ነው ሴቶች ወደ ውጭ እየመጡ። በፊት ቢሆን በእርሻ ልታግዘው በምን ልታግዘው ትችላል። አሁን ግን ብዙዎቹ ለመስራት ሲሉ ግዴታ ይወጣሉ። የወጡትም ሴቶች መመስገን አለባቸው። በተለይ ግን ከወጣች ሴት ይልቅ ቤት ውስጥ ቁጭ ብላ ልጆች የምታሳድግ ሴት የምትደነቅ የሚጨበጨብላት እንጂ የምትተች ሴት አለች። ስለዚህ በተቻላችሁ መጠን ቤት የሚውሉ ሴቶችን ከመተቸት ይልቅ አፕሪሺየት አርጋት። ይከፋታል፣ ታዝናለች፣ ምን ትላለች፣ ከጎኗ ለመቆም ሞክር። ምንም ምስጋና ማታክ ሴትም ትሁን ማታመሰግንም ምንም አትልም ሴት ትሁንም አትሁን፣ በቃ ማድረግ ብቻ የሚገባህን ቤት ውስጥ ስለምትሆን ትንሽ መከፋት አለ፣ መረበሽ አለ፣ ድካም አለ። ውጭውን አላየችም እና ትንሽ የተወሰነ ትሪት አድርጓቸው ለማለት ወዳለሁ። ውጭ ያላችሁም ሰዎች ቴንኪዩ፣ በጣም ጎበዞች ናቸው የምትሰሩ ሴቶች። ቤቱን